ምን ሆና ነው? ቆየች እኮ ብመጣም ባመጣም ምንም አትጠቅምም እኮ። ምን ማለት ነው አንተ? እኛ ብዙ ጊዜ ነግረናል። እሷ ላንተ የምትገባ ሴት አይደለችም። ታሪኳን ብታቅ እንኳን ልታፈቅራት ላይን ነበር የምታስጠላ። በቃ ዝም በል። ለራስህ ብለን ነው። እኛ ምን አገባን እኮ። ከበፊት ፍቅረኛዋ ጋር ምን እንዳደረገችው ለምን እንደተጣላች ታውቃለህ? ማወቅ አልፈልግም። ያ እሷ ያለፈ ታሪኳ ነው። እኔም ብዙ ያሳለፍኩት ታሪክ አለኝ። ያሁኑ ግን የሁለታችን ነው። አዲስ ወረቀት እኔና እሷ የምንጽፈው። እናንተን ግን ከዚህ በኋላ ላያችሁ አልፈልግም። የኔ ፍቅር ታያቸው። ራሳቸውን እኮ እንደ ንጹህ ስለሚያዩ ነው። ስለኔ ያለፈ ታሪክ ምንም አይሰማም። ይሄን ያለው ምትወድ ዮርዲ፣ እኔ ካንቺ ጋር ያለው ትላንትሽን ለመመርመር ሳይሆን ዛሬሽን ለመኖር ነው። እንዴት በቀላሉ እንዲያልክ? የምሰማቸው ነገሮች እውነት ቢሆንስ? ትናንትና የሞተ ህይወት ነው፣ ዛሬ ግን አዲስ ህይወት ነው። ዋናው ነገር ዛሬ አንቺ ለመቀየር ማሰብሽ ነው። አሁን የሆነ ቦታ ይዤሽ ልሂድ። ሂጭ የኔ ቆንጆ፣ ግን ለምንድን ነው የማንጋባው እንዴ? እቺ ልጅ ግን የምረቱ ነች። ዛሬማ ማጣራት አለብኝ። የት ይቀራል ብለህ ነው? እኔ እኮ ነገሮች ይስተካከሉ ብዬ ነው እንጂ በጣም ነው ማፈቅር። ዳግም እንዴ አንቺ ሂጂ እንዴ አንተ ዳግም አንተን ነው መሰለኝ። አይ አይደለም፣ ነይ ከዚህ አካባቢ እኮ እንሂድ ብዬ ነው። አንተ ዳግም አንተን እኮ ነው። አንተ ዳግም እህት እኮ ነች እየጠራች ያለችው። ሂጂ። እንደተለመደው ደግሞ ብር አምጣ ብላ ልጨቀጭቀኝ ነው። ቆይ አንዴ አዋርቻት ልምጣ። ምን ወክ ነው ስጠራክ ዝም ብለኝ የምትሄደው? ዛሬ ምን ልትሰሪ መጣሽ? ነገ አይደለ እንዴ እንገናኛለን ያልኩሽ? እንዴ ናፈከኛ። ከመምጣቴ በፊት ደግሞ እኮ ደውዬልክ ነበር። እኔም እኮ ናፍቀሽኛል የኔ ቆንጆ። በቃ ዛሬ ሂጂ እሺ፣ ነገ እንገናኛለን። ሂጂ። ለምንድን ነው ግን ዳግዬ እህት ላይ እንደዚህ የምትጮህባት? ኧረ ተያት በእናትሽ። ትናንትና ብር ሰጥቻት ዛሬም ካልሰጠኝ እኮ ነው የምትለው ደፋር። ምን አንተ እኔ ነኝ ብር ካልሰጠኝ ብዬ የምጨቀጭቀኝ? ሀና እባላለሁ፣ ፍቅረኛው ነኝ። አንቺን ማወቅ እችላለሁ? እኔም ምን እና እህቴ ነሽ ብር እየጠየቀችኝ ነው ሲልሽ የነበረው? አዎ። ልክስክስ፣ ሁለተኛ አጠገቤ እንዳትደርስ እሺ? ስለዚህ እኔም እስከዛሬ ለሷ እህቴ ነበርኩ ማለት ነው አይደለ? ኧረ አይደለም እኮ በእናትሽ። ዝም በል ውሻ ነህ። እሺ ምበላው መቀሰው ፍቅርን ተርቦ የለም የሞት ሰው እንዴ አሎ፣ ምን ታፈጣለህ? ከዚህ እኔ ፍቅር አንተ ሄድ እንጂ ምንድነው? ብርቅ ነው እንዴ? ነው በጣም ጥሩ። ምንድነው? እኔ ፍቅር ታውቂዋለሽ እንዴ? በእናትህ ቶሎ ልጆ የባሌ ወንድም ነው ሳይቀር ሚልክ ደሞ ልጆ። ወይኔ ጭራሽ በገላሽ ማጫረች ማምጣታ። ወይኔ ወንድሜ፣ አንተ ውሻ! እንዴ ወንድሜ ምን አረኩ? ህይወትን ቀይር ብዬ ባመጣው ትንሽ ገንዘብ ማግኘት ስትጀምር የተከበረ ትዳሬ ልታፈርስ ነው? እኔ እንዴት አድርጌ? ወንድምህ እኮ ነኝ። ዝም በል። ወንድሜ ነህ አትበል። ሌባ! እኔ ሌባ? ቆይ እኛ ብትጠይቀንም ቢንልሃለን። የጋብቻ ቀለበት እንኳን አልቀረም ዘርፈን ስትሄድ። ምን? እኔ ያጎረሰኝን እጅ ምነክስ እንደ አንቺ በሁለት ቢላ መበላ አይደለሁም። ያውላ አሁን ተረቱን ተወውና ውጣለን። የሌባ አይነ ደረቃሉ። ያዝ። አስጠግቼ ባኖርኩ የኔና የቤተሰቤን ክብር ነው ያዋረድከው። አሁን ውጣልኝ። እወጣልሃለሁ። ውጣ። የኔ ጥፋት ነው። ይቅርታ የኔ ፍቅር። ባለጌ ሰራውለት ስራሽ ያዋጣሻለሁ እቲያኖርሻለሁ። አንድ ቁም ነገር ልንገርሽ። ቁም ነገር መሆኑና ለመሆኑን ነው ይወስናለሁ። አንተ ብቻ መናገሩን ቻልበት። አረ በጣም ቁም ነገር ነው። እሺ ንገረኝ። የወደድኩሽ ይመስለኛል። በቃ ይሄው ነው? አይ ማለት ሳላፈቅርሽ አልቀርም። እሺ በምን አወቅ? ማለት ምልክቶች ምን ምን ናቸው? ምክንያቱም ከአንቺ ጋር ሲሆን ችግሮችን ሁሉ ረሳቸዋለሁ። ግን ደግሞ የባንክ ሂሳቤን ሳየው ያ ሁሉ ነገር ሁሉ አይጨልምብኝ። ደግሞ ይሄ ምን ማለት ነው? ማለትማ እኔና አንቺ ነገር ውል እንድኖረው እፈልጋለሁ። ግን ትንሽ ያስፈራል። ፍቅርና ጦርነት ለፈራ አይሆንምሽ። ዴት ይዤሽ መውጣት እፈልጋለሁ። ግን ዋሌት ይባል አችልበትም ይለኛል። ስለዚህ ዋሌትህ ገንዘብ እንጂ አፍ አለው ማለት ነው። ብታይ በጣም ነው የሚለፈልፈው። ታዲያ ለምን ጸበል አትወስደውም? ባለቤቱ ራሱ ጸበል ያሸዋል። ምን ነው አለ? በጸበል የማይወጣ ፍቅር ሳይዞ አይቀርም። እንደዚህ ከሆነማ በጣም አስቸጋሪ ነው። ታዲያ ምን ተሻለ? እንግዲህ የዋሌቱ ያውራ፣ ባለቤቱም ይናዘዝ። ሁሉም እንደሚሆነው ይሆናል። አንተም ዋሌትም ወሬ ትወዳላችሁ። ያንተ ግን ተመችቶኛል። እና እየደጋገምኩ ላውራ እንደዛ ነገር። እወድሻለሁ። እኔም በጣም አፈቅርሃለሁ።
ጋሼ ወዴት ነው የሚሄዱት? ልሸኙታ። አመሰግናለሁ የኔ ልጅ። ልጄን እየጠበቅኳት ነው። ከቅድም ጀምሮ እሷን ነው የሚጠብቁት? ኦልሞስት 1 ሰዓት ሆኖት እኮ። ልጆት ከየት ነው የምትመጣው? ቅርብ ናት የኔ ልጅ፣ ባይመቻት ነው። አንተ አባ መንገድ ላይ ነኝ ካለ እኮ 1 ሰዓት አለፈው እንዴ። ተነሽ በቃ ይጅላቸው። በእናትህ ካንተ ጋር ለዋል። በቃ አባን ልበለው። አንቺ ያምሻል እንዴ? 1 ሰዓት ሙሉ አስጠብቀሽ ቢስ ስትዩ። አረ ችግር የለውም አባ በእኔ አይደብረውም። በእውነት በጣም ምርጥ አባት ነው። እኔንም አስቀን አባ እንጠት አልቻልኩም። ሂድ በቃ የኔ ልጅ። ይሄ ሁሉ ሰዓት አቁመሽኝ። አባ ደግሞ ነገርኩህ አይደል እንዴ? ቀድመሽ ብትነግሪኝ ጥሩ ነበር። ፀሐዩ ደግሞ ትንሽ አደከመኝ። እሱም በቃ ማታ እናወራለን። በቃ ሸኘኝ። ምን ነው? ምን ተፈጠረ? ምንም ልጄ፣ በቃ ሸኘኝ። ምን አለችሁት? ቤት ሄደ ጠብቀኝ፣ ማታ እመጣለሁ አለችኝ። ካላስቸገርኩት አንዴ እሷ ጋር ያስደውሉኛል? ምን ነው ልጄ? ለምን? ግድ የለዎትም ይስጡኝ። ምንድነው አባዬ? አባትሽ ትንሽ ደክመው ወድቋል። ምን? የት ያለው? ቅድም እየጠበቁሽ የነበረው ቦታ። አባቴ የት አለ? ተረጋጊ፣ አባትሽ ደህና ናቸው። ደህና እኮ ነው። የት አለ አባቴ? አባዬ ደህና ነህ? አባትሽ ትንሽ አያሳዝኑሽም? ከ1 ሰዓት በላይ ነው እዚች ጋር ቆሞ ሲጠብቁሽ የነበረው። አባ ይቅርታ እሺ። ፍላጎቴን አስቀድሜ አንተን አስከፋውክ። ምን ልታዘዝ? አባዬ ሼባው እስቲ የሚጠጣ ውሃ አምጣልን። እሺ። እንደዚህ አይነት ሽማግሌዎች በጣም ነው የሚያስጠሉ። እንዴ ለምን? በወጣትነታቸው ሲንዘላዘሉ ብሎ በስተርጅና ስራ መስራት ያምራቸዋል። ወይ ለራሳቸው ነው ወይ ለቤተሰቦቻቸው አሉ። እንዳሳለፉ ሳታውቅ መፍረድ አይከብድም? አይከብድም። ሼባው አፍጥ ነው እንጂ ምንድነው የሚያንቀራፍፍህ? አንተ ምን አይነት ሰርቪስ ነው ደግሞ? ሰዓት አታከብርም አንተ? ያማል እንደ አይናየም። ይሄ ልብስ ስንት እንደሚገዛ ታውቃለህ? ያንተ የ1 ዓመት ደሞዝ ራሱ አይገዛውም። ይቅርታ የኔ ልጅ ይቅርታ። ያንተ ይቅርታ ምንድነው? አንቺ ልቀቂኝ። በቃ ኪራውን መስመር አትለፍ። ከአሁን በኋላ አባቴን እንድታንቋሽሸው ሆነ እንድትሰርበው ለአንድም ሰከንድ አልፈቅድልህም። አባቴ ነው ያልሽው? ለካስ የደሃ ልጅ ነሽ። አዎ የዚህ ጠንካራና ታማኝ ሰው ልጅ ነኝ። እሱ በላቡና በክብሩ እኔን ለማሳደግ እዚህ ጎንበስ ብሏል። አንተ ግን በሰው ብር ተንጠራርተህ ሰውን ታንቋሻለህ። ትልቅነት በኪስ ነው። እኔ በገንዘቤ አባትሽን ከስራ ላባረረው ይችላል። ፍርፎሪ አታወሪ የደሃ ልጅ። አንተ ኪስ እንጂ ጭንቅላት ባዶ ነው። ድሃ ማለት ብር የሌለው ሰው አይደለም። እንዳንተ ክብርና ስነ ስርዓት የሌለው ሰው ነው። ዛሬ በመካከላችን ያለው ነገር አቁ። ቀረውብሽ እንጂ አልቀረሽብኝ። ይቅርታ አባዬ፣ አዋረድኩ አይደል? ችግር የለውም የኔ ልጅ፣ ይሄም ያልፋል። አንተ ይቅርታ ምንድነው? አንቺ ልቀቂኝ። ሂድ ከዚህ። የለም ተባልካ እንዴ? እሺ እንዴ ለማኝ በዚህ እድሜ ትለምናለህ ወይ? ለራስ አለኩ ወይ ለቤተሰብ አለኩ? ይገባኛል ማይ፣ ድሮ የሰራሁት ግፍ ነው እዚህ ላይ ጣለ። እባክሽ አታዋርጂኝ፣ ያለኝ ውርደት ይበቃኛል። ይሄ ልብስ ስንት ያወጣል? የ1 ዓመት ደሞዝ አይገዛውም ልትለኝ ነው? ሀብት እኮ በኪስ ነው ኪራው። የት ሄደ በሰው ገንዘብ የተንጠራራው ልብ? አየህ አይደል? እኔና አባቴ ዛሬ ከዚህ መንገድ እናባረን ይችላል። ይቅር ይበሉኝ አባቴ፣ ብዙ በድዬዎታለሁ። ተነሳ የኔ ልጅ፣ መሬት ላይ አትውደቅ። መሬት ላይ መውደቅ የሚገባው ክፉ ሐሳብ እንጂ የሰው ልጅ አይደለም። አባቴ እኔ እኮ ሰድቤታለሁ፣ አዋርጆታለሁ። ያ ድሮ አልፏል። ያኔ እኔም ቢሆን አልተቀየምኩም። ገንዘብ የሰው ልጅ መፈተኛ እንጂ የትልቅነት መለኪያ አይደለም። ትልቅነት ለሰው ማዘን፣ በልብ መኖርና ሰውን ማክበር ነው። አንተ ግን የዛን ጊዜ አልገባህም ነበር። ዛሬ ግን ህይወት አስተምርሃለች። ኪራውድ፣ መጀመሪያ አንተ ድሮ የተናገርካቸውን ነገሮች ላስታውስ ብዬ ነው እንጂ አንተ እንደዚህ መሆን እኔን አያስደስተኝ። እባክሽን ይቅር በይ። ይቅር ብያለሁ ኪራውድ። ካለፈው ስህተት ከተማርክ ዛሬ አዲስ ህይወት መጀመር ትችላለህ። ይሄን ያዚድና ልብስህን ቀይር፣ የሚበላም ብላ። ከዛ በኋላ ወደኛና ስራ እንሰጥሃለን። መውደቅ ስህተት ሊሆን ይችላል። ተነስታ ለመቆም ግን ጥፋት። ካለፈው ተምረህ ጠንካራ ሰው። እሺ አባቴ፣ የእውነት እግዚአብሔር ያክብርልኝ። እርሶ በጣም ትልቅ ሰው ነው። ማይ በጣም አመሰግናለሁ። እሺ አንቺ ለኔ ጌታ የማይረሳው ጌታ የማይረሳው ሁልጊዜም ትልቅ ነው አባዬ። የኔ አንቺም የኔ ኩራት ነሽ የኔ ልጅ። ህይወት እንደዚህ ነው፣ ተራ በተራ ታስተምረናለች። ጌታዬ የማይረሳው ጌታ አንቺን አድሎኛል። እስኪ 50 ብር ስጠኝ፣ እስኪ ምሳ ልብላበት።
ይትማ ጥርብስት ልጁ እሺ አባት ልጁ እየጠራህ ነው። አቤት እንካ አንተ ይኸውልህ ለመስጠት አልተሰጠህም። እሺ ገንዘብ አለኝ ብለህ አትበል ነጠር። እኛም አንድ ሰሞን እንዲህ አድርጎን ነበር። ስራ አገኘ አቤላ። እናንተ እያላችሁ ማን ያሰራናል ብለን ያንተና የኔ ስራ ምን ያገናኘዋል? መቼም በተማርኮ አያሰሩ። ቢሆንም የምችለውን ነው የምሰራው። አማራጭ ነው የጠቀመህ። ባይሆንማ በተማርኮ ማን ይቀጥራል? በተማረ ቢሆንማ የማረግ ተመራቂው አንተ አይደለህ? ለአንተ ይሆን ነበር። የማትወደውን ስራ ለገንዘብ ብለህ መስራት ደስተኛ ያደርጋል? የምትወደውን እስክትሰራ የምትሰራውን ውደድ ሲባል አልሰማህም? በገንዘቡም በአባባሉም ደህና ላይ ነው። አንተ ደህና አትመስልም። የማልወደውን እየሰራው ደህና መሆን የከበደኝ መስሎ ነው። እንደ መፍረድ መስራት ቀላል አይደለም። ከአቅሜ በታች የሆነን ስራ ለመስራት ሞራል የለኝም። ልክ እንደሱ። እሱ ምን አጠፋ? አታየውም? እንጀራ ለመብላት እንጀራ ሲሸከም እኮ ብርቅ ነው። ወደ ስራው ለመሄድ የሚያስፈልገውን የትራንስፖርት ብር ለማግኘት ወደ ስራው የሚሄድ ህዝብ አይታጣቅም። ለምን ከመስራቱ መፍረዱ ቀለለ? ድሮ ሳትሰራም ይኖራል። አሁን እየሰራ ለመኖር ከብዷል። በሚሰራ ሰው አትናደድ። አለመስራት የሚጎዳው አንተን ነው። ባለመስራት አንተ ካልተጸጸትክ እኛ የሚደብረን ነው እንደሚመስልህ? አይደብረንም። እኛም ነገም ብለን እንጂ እኮ ዛሬ አይነፋም። ወዴት ነሽ ባቢ? በመንገዴ ከሆንሽ ላድርስሽ። ስትቀየር እንኳን አትናገር። ሌላ የምትጠብቂው ሰው አለ? መኪና በጣም ታምራለች። አንቺም አምሮብሻል። ምን ያደርጋል፣ ይህን የመሰለው ውበት ጠባቂ የለው። ወልጄ ሳትጠይቂኝ ምን አለ የአገር ልጆች የት እንዳለን እንኳን ብትፈልገን። ብዙ ከሰዎች ጋር ተገናኘች ያላቅ ደካማ ሰዎች ሲያልፍላችሁ ሰው መርሳት ትጀምራላችሁ። ስራችንም አያገናኘንም እኮ። ምቾት ላይ ነህ፣ ባትፈልገን አይገርመንም። ያለብኝን ጭንቀት መኪና ይሸፍኖታል። አንቺ ያለሽን ሰላም ሌሎች ባላቸው ነገር እያደፈረሽ ነው። ባለው ሰው ማማረር አያምርም። ለእናንተ የሚታየው ምቾቴ ነው። እኔ ግን እስካሁን እረፍት የለኝም። ማግኘት ጥሩ ነገር ሆኖ ሳለ ያገኙትን ነገር ማቆየት ግን ከድህነት በላይ ስቃይ የተሞላበት ህይወት ነው። እኛ ሀገር ብዙ ሀብታም የለም። አብዛኛው ሰው ግን ያገኘውን ሀብት ለማቆየት እየታገለ ነው። ስራ ፈልግልኝ እስኪ። ምን አይነት ስራ? ሀብታም የሚያደርግ ስራ መፈለጋችን ብቻ ጥሩ ተከፋይ ያደረገን። ለስራው ብቁ መሆንሽን እርግጠኛ መሆን መቻል አለብሽ። መቻልና መፈለግ ይለያያሉ። መቻል ክፍያ ሲሆን፣ መፈለግ ጥረት ነው። የኔ ቆንጆ ወንበሩ ሰው አለው እንዴ? አዎ አለው። አመሰግናለሁ። እኔን ለማናገር ሱሪህን ማበላሸት አይጠበቅብህም። ሻይ ቡና ምን ይምጣልሽ? ለማን ነው? ከኛ ጋር ነው። አንተ ከማን ጋር ነህ? ከቆንጂየዋ ሴት ጋር ነኝ። ሰው እንዳለው ነገርኩ አይደል? እከሰዋለሁ። ማንን? ይችን የመሰለች ልጅ ማስጠበቅ አያስገድልም ነው የምትለው? ቆንጆ ነህ አውቃለሁ፣ ግን ወንድ አይደለህም። ማለት ሰው ጋር ነኝ እያለች አይደል? ብቻዋን ነች እኮ። ሚስቴ ነች። በጣም ይቅርታ። እሺ። ፍቅረኛ አለ? የለኝም። ሲኖር ይሄን እንዳትረሳ። ጋጠ ወጥ ወንድ አንተ በሌለበት ሚስትህን እውነት አላደርገውም። እንካ፣ ይጠቅማል። ምንድን ነው? ወረቀት ነው። ወረቀት የያዘውን አይለቅም።